እግዚአብሔር ምን ያህል እንደሚወደን ላሳያችሁ። ሎጂክን ተጠቅሜ የእግዚአብሔር ፍቅር ምን ያህል አሜዚንግ እንደሆነ ላሳያችሁ። አንደኛ ዘነን ትራንዛክሽናል ሎጂክ፣ የፍላጎት አለመኖር። በሂዩማን ሎጂክ ፍቅራችን ብዙ ጊዜ ትራንዛክሽን ወይም ግብይት ነው። ማለቴ እኛ ሰዎችን የምንወደው በምክንያት ነው። ወይ ስለሚወዱን፣ ወይ ስለሚያከብሩን፣ ወይ ብቸኝነታችንን ስለሚያስወግዱልን፣ ወይ ስለሚያስደስቱን፣ ብቻ ከጀርባው የሆነ ኮንዲሽን የተሟላ ፍላጎት አለ። ነገር ግን በቲዮሎጂና በኮስሞሎጂ ሎጂክ መሰረት እግዚአብሔር ዩኒቨርስን ከመፍጠሩ በፊት ፍጹም አብሶሊት ነው። ፍጹም ነው ማለት ደግሞ ምንም የማይጎድለው የማያስፈልገው በራሱ ሙሉ የሆነ ማለት ነው። የእኛ ማምለክ ለእርሱ ክብር አይጨምርለትም፣ ባናመልከውም የሚቀነስ ነገር የለም። ኢማጂን አንድ አካል ካንተ ምንም አይነት ጥቅም ሳይፈልግ ምንም ነገር ሳይጎድለው ሙሉ ሆኖ እያለ አንተን ለመፍጠር ከወሰነ ይህ ውሳኔ የመጣው ከአንድ ነገር ብቻ ነው። ኢትስ ፍሮም ፒውር ላቭ፣ ከንጹህ ፍቅር። ይህ ፍቅር ስለምታስፈልገኝ እወድሃለሁ አይደለም፣ ስለወደድኩ ህልውና እንዲኖር አደርግሃለሁ የሚል የፍጥረት ሎጂክ ነው። ሁለተኛ ዘ ሎጂክ ኦፍ ኦቨርፍሎ። ለምሳሌ ፀሐይን ብንመለከት ብርሃንና ሙቀት ወደ ምድር ትለቃለች። መሬት እባክሽን ፀሐይ ብርሃን ስጭኝ ብላ ስለለመነቻት ወይም ፀሐይ ከመሬት የምታገኘው ጥቅም ኑሮ አይደለም። ፀሐይ በተፈጥሯ በውስጧ ካለው ግዙፍ ኃይል የተነሳ ብርሃን ማፍሰስ ኦቨርፍሎ ማድረግ ባህሪዋ ስለሆነ ነው። የእግዚአብሔር ፍቅርም እንደዚህ ነው። እርሱ የፍቅር ምንጭ በመሆኑ ያ ፍቅር ሊታቀብ አልቻለም። ስለዚህ ፍጥረት ማለት የእግዚአብሔር ፍቅር ወደ ውጭ የፈሰሰበት ውጤት ነው። እኛን የፈጠረን እግዚአብሔር ሰራተኛ ስለሚያስፈልገው ሳይሆን የሚወደውና ፍቅሩን የሚያካፍለው አካል ስለፈለገ ነው። ሶስተኛ ዘ ፓራዶክስ ኦፍ ፍሪ ዊል። የእግዚአብሔር ፍቅር ምን ያህል አስገራሚ እንደሆነ የምትረዱት እዚህ ጋር ነው። ፍቅር በግዴታ አይሆንም። ለምሳሌ አንድን ሰው በጥይት አስፈራርታችሁ እንዲወዳችሁ ብታደርጉት እና ቢወዳችሁ ያ ፍቅር ሳይሆን ፍርሃት ነው የሚባለው። ፍቅር እውነተኛ የሚሆነው የመውደድም የመጥላትም ነጻነት ኑሮን ፈልገን ስንወድ ነው። እግዚአብሔር የሰውን ልጅ እንደ ሮቦት ፕሮግራም በማድረግ ክፋት የማይሰራ ትእዛዙን የሚጠብቅ 24 ሰዓት እወድሃለሁ የሚል ማድረግ ይችል ነበር፣ ግን አላደረገም። ምክንያቱም የሮቦት ፍቅር ዋጋ የለውም። እግዚአብሔር ከኛ እውነተኛ ፍቅርን ለመቀበል ሲል እጅግ አደገኛ የሆነ ስጦታ ሰጠን። እርሱም ፍሪ ዊል ወይም ነጻ ፍቃድ ነው። ይህንን ነጻ ፍቃድ ተጠቅመን እሱን መካድ፣ ትእዛዙን መተው፣ እግዚአብሔር የለም ማለት እንችላለን። የሚገርመው ነገር እኛ በእርሱ ላይ እንድንጨክን፣ እንድንበድል፣ እንድንክደው የሚያስችለንን ነጻ ፍቃድ ሰጠን። ምክንያቱም ነጻነት ከሌለ እኛ የምንሰጠው ፍቅር ፍቅር ሊባል አይችልም። ይህ የነጻነት አክብሮት የእግዚአብሔር ፍቅር ምን ያህል ፍጹምና ጥልቅ እንደሆነ በሎጂክ ያስረዳናል። አንኮንዲሽናሊ ነው የሚወደን። ዛትስ ዋይ ዘ ባይብል ሴይዝ ጋድ ኢዝ ላቭ። ቪዲዮ ከተመቻችሁ እዚህ ጋር የሚደረጉትን ነገሮች አድርጓቸው። ይመቻችሁ።